የጨነገፈ ትውልድ በእውነት እንደው ለኳሱ የጨፈሩት አካላት ሁሉ መብት ጥሰት፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ ሀገር መናድ አርሰናል አሸነፈ ብል ጫማ ስር የወደቁ ከፖለቲካ ከኢኮኖሚ ከሃይማኖት ጋር አያይዞ መውቀስ ተገቢ ነው አይደለም። ሰዎች በስፖርት ስክ የሚያገኙት ደስታ የግል ስሜታቸውና መብታቸው መሆኑን መገንዘብ ይኖርብናል። ይሄንና ይሄን መሰል ትችቶች ከብዙ ፖለቲከኞች፣ ሃይማኖት መምህራኖች ተሰንዝሯል። የሰው ልጅ በሚያገኘው የደስታ ምንጭ የመደሰት መብት እኮ አለው። ያዝናናኛል ብሎ የሚሉ የተለያዩ መዝናኛ ነገሮች አሉት። ኪነ ጥበብ፣ ማንበብ፣ ስፖርት አለ። ሃይማኖት ቦታዎች ጋር ሁሉም ለየሰው ያዝናናኛል ብሎ ወደሚለው እየሄደ ይዝናናል። እንዴት እንዳሰባችሁት አላውቅም። እንዴት በዚህ ትዝናናለህ ብሎ ሰውን መውቀስ እኮ ተገቢ አይደለም። ሰው ያዝናናኛል ባለው ነገር መዝናናት መደሰት መብቱ ስለሆነ መምከር ሌላ ነገር ነው። መስደብ ግን በጣም ያስጠላል። የጨነገፈ ትውልድ ምን አይነት አባባል ነው? ከትልቅ ምሁር ከሚባል ሰው እንዲህ አይነት ስድብ ሲሰነዘር ያሳፍራል። አብዛኛው ይሄንን ትችት ያቀረባችሁ የኳስ ፍቅር የሌላችሁ ሰዎች ናችሁ። ይሄም የእናንተ መብት ነው። ግን አንተ ኳስ አትደግፍ፣ በኳስ አትዝናና ማለት ደግሞ አይቻልም። ምክንያቱም ስፖርት ለብዙዎች ነፃ ቴራፒ ነው ይባላል። ስፖርት እኮ የጋራ ስሜት የሚሰጥ ነው። ያለምንም የዘር፣ የፖለቲካ፣ የሃይማኖት ልዩነት በአንድ ላይ አቀራርቦ የሚደሰትበት ብቸኛ ዓለም አቀፋዊ ቋንቋ እኮ ነው። መማር ካለባቸው ማስተማር እንጂ ትውልድን መሳደብ ተገቢ ነው ብዬ አልልም። የአርሴናል ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለ።